ተስፊሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፊሽ ከሚለው ውጪ ተስፊሽ የሚፈልገውን ነገር እንጂ እማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፊሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቀ ምንዛኛ ቤት እንዳለው እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ እስኪ በጣም ነስበኛ የኔ አመቱን ነው እየሳኩ ያሉት። አሁን 2018 ሊያልቅ ነው። አዎ ስለዚህ አመቱን ነው። አዎ በዚህ ዙሪያ ከሰውም ጋር ተጣልቻለሁ ስለ ተከራክሬያለሁ። እንትን ይሄ በሴክስ መግባባት በሴክስ በመናምን ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍና ያለ ሰርተ አልጋ ላይ ባል መጠበቅ ራሱ ሞት አይደለም ወይ? እንዳው አቅምስ ደግሞ እኔ ለሌሎቹ አላቅም። እንደገና ደግሞ ይሄ የሰው ባል ማማለል የረሳሁት ድግስ ትጠራለህ ፓርቲ ምናምን ይባላል። ወይ ጉድ! ከሌላ ፕላኔት እንደመጡ ሆኖ ይመጣሉ። መቼም ይሄ ራቁት እኔ እዚህ ሀገር ብርድ የለም ወይ 60 መርፌ እኮ ነው ብርድ ከያዘ የለም። ግን እዚህ ሀገር ብርድ በሙሉ ቀንድ አውጣ አድርጎ በዚህ ራቁቱን ጡጡን ቀስሮ ይሄ ውበት ነው ወይ? ነው ከልጆቹ ያየነው ነው ፊልም ላይ። ከዛስ የጓደኛን ባል ቺት ያልከው እሰራላታለሁ። አቤት አይምሮ ሲገርፍ! አይምሮ የድሮ ጉማሬ አለንጋ ሲባል ታውቃለህ? አይምሮ እኮ እሱ አለው እዚህ ውስጥ እንደ ጋሽ ኤባ አለንጋ አህያ የሚገርፉበት እንደሱ እኮ ነው የሚገርፍ። የሰው ባል መቀማት የሰው ባል ወዶኛል ማለት እንዴ! ስለሆነ ተስፍሽ በነበረ አሁን እንደዚህ 84 ዓመት ሳይሆነው አንዳንድ ቦታ ሄደን እንዝናናለንና የፈለጋቸው የሚመስሉ ነበሩ። እኔ ገረማለሁ እንዴ ማማ አይታቻል ካልኩኝ ኔቨር ማይንድ ነው የሚለው። እና አንተ አሁን ለምሳሌ ተመስጠህ አንድ ካፌ ቁጭ ብለህ ትልቅ ሆቴል ቁጭ ብለህ ላፕቶፕን ይዘህ በዛ ማከል እረፍት ፈልገህ ሴቶች ገብተዋል። እሺ ላፕቶፑን ጥፍት አደረግና ታስቀምጥና ብለህ እነዛ ሴቶች እዛ ጋር አሉ ልበል። አንተ ምናልባት ማሚ ጋር ባህር ዳር ይሆናል የምታስበው፣ ምናልባት ፍራንስ ልትሄድ አስበክ ይሆናል ወይ ትኬት መቼ እንደሚመጣ ይሆናል። ግን እንብታየው ወደዛ ነው። ሁለቱ ግን የሉ እኔ ነው እያሉ አላሰብካቸውም እኮ። በዚህ ውስጥ ሁሉ የታመሙ ማት በሽተኞች ይዘናል። እንዴት ነው የምናስተምራቸው? እንዴት ነው ከዚህ የምናላቅቃቸው? ወንድም ሴትም መቼ ነው ሲሆን ነው ለትዳር ደረሰ የሚባለው? ከ23 በላይ በቂ ነው። እስከ 27 እንወሰደው። እሺ አሁን ሴቱም ወንዱ ምን ይዤ ነው ማገባው ይባላል። እሱ ነው አሁን የገረመኝ። ያሁኑ ጊዜ ሼር ሆኖ ለመኖር በጣም ቆንጆ ጊዜ ነው። ባልና ሚስት ሼር አድርገው ለመኖር። አዎ ለመኖር ትንሽ ስራ ብትገኝ በጊዜ ቢጋቡ። ከመሬት እኮ ተነስተው የተጋቡ አሉ ደሳስ የሚሉ ባላቸውን የሚወዱ። ወይ ማይዬ እኮ እንደምለው እኔ እሷን በሷ እድሜ እኮ ወይ ብላ ክላሲካል ረጅም ያላት አለች እኮ ለባሏ። ቆንጆ የሚጋቡ አሉ። ቆንጆ ስለ መልክ ብቻ አይደለም። እኔ መልክ ምንም ዘንድሮ ሲሰራ አላየሁም። እውነት መልክ ገደል ሲከተን ያየሁት አረተ የሞጆ ገደልና የምናምን ወደ ዱካም ስር መልክ አይሰራም። የልብ ቅንነት ያገኘካትን ይዘህ ማመስገን፣ በቃ ፍቅረኛ አይነች ብለህ በእውነት መታመን፣ ይሄ ወደ ቅድስና ያደርሳል። ትችችኛዋ በትቀርስ ይችኛዋ ትሻለኛለች አይነት እና እኔ እስከ 27 ያግቡ ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል።
እንዳትጠገም መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ? ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራም። ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህና ሆነ የወጣች እኔ አያለ ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍም። እኔ እኮ በአንድ ደቂቃ ውስጥ ምን እንዳደረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበል ካልከው በስመ አብ ላይብረሪ ነው የሚገባው መጽሐፉን ሊያነባው። አዎ አሁን እነገርኩህ ቅድም ሆቴሌ መጥተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቁም? አዎ ሴቶቹ በቃ ምስጥ፣ በተለይ ደግሞ ከቤት ወጥተው የማያውቁ ልጆች። እኔ አሁን ፈጣነሽ ብለኸኛል፣ ፈጣን ነኝ። አሁን ማንም አታደለኝም። አሁን እሳቸው ችለው ነው ይዘውሽ የሚተኙት፣ እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው ሴት በሆንክ ያሳይህ ነበር ነው የምለው። ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት፣ ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። የምትኖረው ብዙ አብዛኛው ያንን ነው። ስሜት እኮ ያልፋል። ሳይዳለቁ ሳይጠጋገቡ ሲበቃቸው አጃክስ መስለው ባላለኝ ማለት እንደ ስልጣኔ ተወስዶ በቃ ኢትስ ኦኬ ምናምን የሚል ቤተሰብ ማልዳያ በለው ቤታችንን 24 ሰዓት እኮ ነው እኔ ለሱ ቆሜ ያለሁት። የለመለመው እንዴ ተስፉ እኮ አፕል ነው። ፊቱን አይተከዋል ማማሩ። አሁን ጎረምሳ አልወድም ባልኩት ላይ ስለሌለው ነው ገንዘብ ስላልነው አይደለም። ያው ጎረምሳ መች ትዳር ይሆናል? እንዴት ቤትክ ያለውን ንብረት እኮ ነው የሚቆጥረው ገብቶ ባፍጢሜ ደፍቶኝ። እኔ እንዴት ሆኜ እንደመጣው ታውቃለህ። እኔ የፈለገ ይሁን ብዙ በዚህ የሚተዳደሩ ሰዎች ስለማውቅ እያያችሁ ሹገር ማሚዎች ፈልጉ የሚሉ ስፖንሰር እናደርጋለን እየተባለ አይደለም። የተስፍሽን ማውም መጣለን። አሁን እኔ የጠየቅኩት ድፍረት ይፈልጋል። ለምን እኔ እኮ እየወደድኩት እኮ ተብሰለሰልኩኝ የሚሉኝም አሉ። ጠይቂው ንገሪው አፈንጁ የሚልሽን ስሚ ምን ይለኛል እያሉ በሽታ ሐኪም እኮ አያውቅልንም። እሱን ተው። በትዳር ሰው ማድነቅ አልለመድንም። እኔ አሁን ከየት ውጭ ሀገር ነበርሽ? ውጭ ሀገር ማን የሰጠው ሰውን ለማድነቅ? ብዙ ሰው እንደዛ ያለኝ ነበር እንጂ እኔ ወንጂ ነው ለምለሚቷ የሰው ፍቅር ያለባት ሀገር ተወልጄ ያደግኩት። ወንጂን ባያሃት አታውቃትም? አንዴ ሄጃለሁ ፋብሪካው። በእኔ ደግሞ ጋብዛሃለሁ። እንደውም ጨዋታ አመጣ ካሁን ፕሊስ። በጣም የሚገርም እሺ። እኔ ቤቴን ለአንድ ጀርመናዊ አከራየሁ። የት ነው? አዳማ የአዳማውን ቤት። ከዛ ጀርመኑ በቃ ምን እንደፈለገ አላውቅም፣ ይወደኛል፣ ምን ይላል። እኔ እዚህ አዲስ አበባ ነው የምኖረው። ያን ጊዜ ቤት እዚህ አልተሸጠምና ሻወር ክሊክ ኒድ ብሮክን ምናምን ብሎ አልፎ ሰማለሁ ብያለሁ። ሻወር ኢዝ ብሮክን። አዎ ይሄ ውሃው ቧንቧ እንዳልል በእንግሊዘኛ አልችልም። ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ። እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት። ያቺን ይዤ ነው ያደርኩት እንዳጠፋ ዲክሽነሪም አለኝ መኪና ውስጥ። ከዛ ዋት ኢዝ ብሮክን ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ። እንጂ ባርጌ ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው። ቹፔልክ ለቦነኝ ማረሳው ነው። እሺ ከማላቀው ጀርመናዊ ላረግስ አባቴ ማን ነው እያለኝ ልጁን ጆሮ ነጭ ሆኖ የጆሮ አርጎ ሊኖር አሬን ያልከው ከዛ ደነገጠ። እኔም ብሮክን የሆነ ነገር የለም። ወደ ሀገር የመጣው ወደ አዲስ አበባ ያኔ ስኖር ነው። በአጋጣሚ ሚስቱ መጣች።
ግን ትልቅ ሴት ነች ፈረንጅ ቀልጣፋ እነሱ እኮ ሁሉን አሟልቶ ነው የሰጣቸው ድብቅ አቁ ለዚህ እኮ ነው አንተን እኔን ውጭ ሀገር ነቸው የሚሉት እኛ እኮ አልለመድንም እኛ እኮ መብራት አጥፍተን ሰው ምናማነን ድግስ ደግሰን ስንሸኝ አቤት አበላሉ እንደው ከድርቅ የመጣ ነው የሚመስለው እኮ ምን ነን እኛ እኮ መቼም ሰው እኮ አንሆንም እኔ እንደው ሰው ይሆናሉ ብዬ ልምከር እንጂ አንሆንም እኔ የፈለገ ነገር በዚህ ቢመጣ ለምን ጠራሁክ ለምን እንደው በአይነ በጆሮ ካከተው ምንጀራው አንተ ከተበላለ